ሰላም ጤና ይስጥልኝ። እንዴት ናችሁ? እኔ ተክሌ ይባላለሁ ከሰምና ወርቅ ቴክኖሎጂ። ዛሬ በዚህ ቪዲዮ የተገናኘ ነው የኦዶ ፋንክሽናል ትሬኒንግ እንጀምራለን። ስቴፕ ባይ ስቴፕ ሴልስ ፕሮሰሱን እንዴት ነው ማካሄድ የምንችለው የሚለውን ከስተመር መዝግበን ዴሊቨሪ እስከማድረግ ድረስ መጨረሻ ላይ አካውንቲንግ ሞጁል ጭነን ኢንቮይሶቹ እንዴት እንደምንሰራ እንመለከታለን ማለት ነው። ስለዚህ እንደ አጠቃላይ ካምፓኒ አዲስ ሴታፕ ነው የምናደርገው። አዲስ ዳታቤዝ ነው እዚህ ጋር ያስነሳ ነው። እንደምታዩት የተጫነ ሞጁል ምንም የለኝም። አፕስ እና ሴቲንግ ዲፎልት የኦዶ ሞጁሎች ናቸው። ዳታቤዝ ስታስነሱ ባይ ዲፎልት እነዚህ ሞጁሎች ያሉ ናቸው። ይሄ ቴምፕሌት የሰምና ወርቅ ቴክኖሎጂ ካምፓኒ ቴምፕሌት ነው። ኦዶ ላይ የምናገኘው ፊውቸር አይደለም። ስለዚህ በዚህ መሰረት ከስተማይዝድ አድርገነዋል ማለት ነው። እንደምንመለከተው እንደዚህ አይነት ላውንቸር አለ። አፖችን በቀላሉ ማየት የምንችልበት ሾርትከት ማለት ነው። ከዛ ደግሞ በዚህ በሌፍት ሳይድም እንደዚሁ አፖችን ይደረደሩልናል ማለት ነው መጫን ስንጀምር። ታዲያ ካምፓኒ ሴታፕ ሳደርግ እንዴት ነው ሴታፕ ያደረግኩት የሚለውን ለማየት ሴቲንግ ላይ እንመጣለን። ከዛ ዩዘርስ ኤንድ ካምፓኒስ የሚለውን ክሊክ አድርገን ወደ ውስጥ ገብተን ካምፓኒ የሚለውን ክሊክ ስናደርግ ካምፓኒ ኔም፣ ፓርትነር፣ ብራንች ምናምን የሚለውን ስናይ እንደዚህ ወደ ውስጥ ገብተን ክሊክ አድርገን ማየት እንችላለን ዲቴሉን። ስለዚህ ሰምና ወርቅ ቴክኖሎጂ ብራንች ካለን ብራንቻችንን እዚህ ጋር ላይ እያደረግን እንጨምራለን በተለያዩ ቦታዎች ብራንቾች ካሉ ማለት ነው። ከዛ ይሄኛው ሎኬሽናችን እዚህ ጋር እናደርጋለን። እሺ ከዛ ፓረንት ካምፓኒ ካለ እንትን ማድረግ እንችላለን መስጠት እንችላለን ተጨማሪ። ምክንያቱም ኦዶ መልቲ ካምፓኒ ሳፖርት ያደርግልናል፣ ብራንች ሳፖርት ያደርጋል። በጣም አሪፍ ፕላትፎርም ነው። ይህን ሁሉ የያዘ ነው ማለት ነው። ከዛ እዚህ ጋር ሎጎችሁንም እንትን ማድረግ ይችላላችሁ መጨመር ይችላላችሁ። ለምሳሌ ይሄ ሎጎ በመርጥ ሴቭ አድርገን በኋላ ላይ ፕሪንት አውት ስናደርግ ፒዲኤፍ ሌአውታችንን መምረጥ እንችላለን ማለት ነው። ጄኔራል ሴቲንግ ላይ መጠን እዚህ ጋር እንመጣለን። ዶክመንት ሌአውት ኮንፊገር ዶክመንት ሌአውት የምትለውን ክሊክ ስናደርግ ከዛ ፕሪንት ሌአውታችንን እዚህ ጋር ፊት ለፊት ያሳየና ያው እንደምንመለከተው እኔ እስኪ በፎልደር ባደረገው እንደዚህ በፎልደር ሲሆን በዚህ አይነት መንገድ ይታየኛል። ዌብ ሳደርግ በብል ሳደርግ ይሄኛው ሲሆን ትራይፕድ ሲሆን በዚህ አይነት መሰረት ይታያል። የካምፓኒው ኢንፎርሜሽን የቬንደሩ ወይም የከስተመሩ ኢንፎርሜሽን በዚህ አይነት መሰረት ይታያል። እስኪ ቦልድ ላይ እናድርገው። ቦልድ ላይም እንደዚህ በዚህ አይነት መንገድ ከስተማይዝ ማድረግ እንችላለን ማለት ነው በቀላሉ። እኔ ይሄኛውን ፕሪፈር አደርጋለሁኝ። ከዛ ተጨማሪ ፉተር ላይ መግባት ያለባቸው ዳታዎች ካሉ እዚህ ጋር ከስተማይዝ አደርጋለሁኝ። ታግ ላይኖች ካሉ ታግ ላይኖችን እንደዚሁ እንትን ማድረግ እችላለሁ መጨመር እችላለሁኝ። ፎርማት ፔፐር ፎርማት ኤ4 ኦር ደግሞ ዩኤስ ሌተር ኦር ሌላ በተለየ መንገድ ካለን እዚህ ጋር ሴታፕ ማድረግ እንችላለን። ከዛ ቴክስት ፎንታችንን ምን አይነት ፎንት ነው የምንጠቀመው? ሮቦቶ ነው፣ ላቶ ነው፣ ኦፕን ሳስ ነው። እኔ ኦፕን ሳስ ይመቸኛል። ስለዚህ ኦፕን ሳስ አድርጌ ከዛ ባክግራውንዳችን ለምሳሌ ዴሞ ሎጎ የምትፈልጉ ከሆነ ይሄ እንትን ፔፐሩ ልክ ፕሪንት ሲደረግ ከበስተጀርባ ኦዶ የሚል ሎጎ የምትፈልጉ ከሆነ ከስተም የምትፈልጉ ከሆነ ባክግራውንድ ኢሜጅ የራሳችሁን መጨመር ይችላላችሁ ማለት። ለምሳሌ ይሄኛው ፓይተን ባረክ እንደምንመለከተው የፓይተንን ሎጎ ከበስተጀርባው ይጨምርልኛል። እኔ ግን አልፈልገውም ይሄኛውን ለጊዜው። ግን እችኛውን ብላንክ አድርጌ ሴቭ አደርጋለሁ ኮንቲኒው ብዬ ጨርሳለሁ ማለት ነው። ከዛ ሴቭ አድርገን በኋላ ላይ ፕሪንት ማድረግ ስፈልግ ይሄኛውን ዶክመንት ነው ሌአውቱን የምጠቀመው ማለት ነው። መጀመሪያ ከኦዶ ላይ ገና ከመስራታችሁ በፊት ካምፓኒ መጀመሪያ ሴታፕ ማድረግ አለባችሁ። ሴቲንጋችሁን በደንብ ማስተካከል አለባችሁ ማለት ነው። ስለዚህ ሁለት ነገር ነው ሴቲንግ ላይ የሰራሁት። አንደኛ ካምፓኒ ክሬት አደረግኩ። ከዛ ካምፓኒን ምንድነው ሴታፕ ያደረግኩት? ከረንሲ መጀመሪያ ይቀድማል። ከረንሲ ሴታፕ አደረግኩ። ሌሎች ኢንፎርሜሽኖችን በትክክል ከመዘገብኩ በኋላ ከዛ ወደ ምንድነው የሄድኩት? ወደ ዶክመንት ኮንፊገር ማድረግ ላይ ነው የሄድኩት። ዶክመንቴን በዚህ መሰረት ኮንፊገር ካደረግኩ በኋላ አሁን ምንድነው የማደርገው? ሞጁሎችን ነው የምጭነው ማለት ነው። ስለዚህ ወደ ሞጁል መጫን ስንገባ ቀጥታ እዚህ ጋር እንደምንመለከተው እቺ አፕ ስነክተን ወደ ሞጁል ይወስደኛል ወይም ወደ አፕ ስቶር ይወስደኛል። ከዛ ቀጥታ አክቲቬት የምትለውን በተስነካ መጫን ይጀምራል ማለት ነው። ስለዚህ ሴልስን እጭናለሁኝ። አሁን ሴልስን ነክተን ሞጁሎቹን መጫን እንችላለን ማለት ነው። አንድ 30 ሰከንድ ይወስዳል። ከ20 እስከ 30 ሰከንድ ሞጁል ለመጫን እንደ ኮምፒውተራችሁ ፍጥነት
ይወሰናል ማለት ነው። ስለዚህ አሁን እየጫነ ነው ያለው። ሎዲንግ የምትለዋን አይከን ምልክት ካገኛችሁ ሲስተሙ ራኒንግ ላይ ነው ያለው ማለት ነው። በዚህ ጊዜ ምንም ነገር ልታደርጉ አትችሉም ማለት ነው። ኦኬ አሁን ጭኖ ጨርሷል። እንደምትመለከቱት ሴልስን ነበረ ቅድም ያዘዝ ነው እኛ ግን ሴልስ ሲጭን ሴልስን ብቻ አይደለም የጫነው፣ ከበስተጀርባው ፕሮጀክትን ጭኗል፣ ኢሜይል ማርኬቲንግ ጭኗል፣ ሰርቬይ ጭኗል፣ ኤምፕሎይ ጭኗል፣ ሊንክ ትራከር አለው። ከዛ እነዚህም በሙሉ አንድ ላይ ጭኖ ነው ማለት ነው እስካሁን ፕሮሰስ ሲያደርግ የነበረው እስኪጭን እና ኢንቮይሲንግ ማለች። ስለዚህ አጠቃላይ ሲስተሙ ሴልስን ብቻ አይደለም የጫነው ለማለት ነው። እንደምትመለከቱት አሁን ሴልሱም ባዶ ነው፣ ምንም ዳታ የለውም፣ ዲፎልት ዳታ የለውም። ግን ዴሞ ዳታ ራን ማድረግ እንችላለን። ሴቲንግ ላይ ሄደን ዴሞ ዳታውን እንዲሰጠን ማድረግ እንችላለን። ምን አድርገን አክቲቬት ዴቨሎፐር ሞድ። እሺ እስኪ ዴቨሎፐር ሞዳችንን መጀመሪያ እናብራ። ክሊክ አድርገን ይችኛዋን አክቲቬት ዘ ዴቨሎፐር ሞድ የምትለዋን ክሊክ ስናደርግ ዴቨሎፐር ሞድ ኢኔብል ያደርግልኛል። ከዛ ሌሎች ተጨማሪ እኛ የምንፈልጋቸውን ሊንኮችን ይሰጠኛል ማለት ነው። ዴቨሎፐር ሞድ ላይ ስንሆን ይችትና ሎድ ዴሞ ዳታ የምትለዋን ክሊክ ስናደርግ ዴሞ ዳታ ይሰጠኛል ማለት ነው። ስለዚህ ዴሞ ዳታ ሹድ ኦንሊ ቢ ዩዝድ ኦን ዘ ቴስት ዳታቤዝ ዋንስ ዘይ አር ሎድድ ዘይ ካኖት ቢ ሪሙቭድ ምናምን ነገር ይለኛል። ስለዚህ ዴንጀር ዞን ላይ ነው ያለ ነው። አዲስ ዳታቤዝ ካልሆነ በስተቀር የሚሰራ ዳታቤዝ ላይ የሰራችሁበት ወይም ፕሮዳክሽን ዳታቤዝ ላይ ይሄን ነገር ማድረግ የለባችሁም የሚል ማስጠንቀቂያ ነው እየሰጠን ያለው። እኛ ግን አዲስ ዳታቤዝ ስለሆነ ምንም ዳታው ስለሌለን ሎድ ማድረግ እንችላለን ማለት ነው። የስ አይ አንደርስታንድ ዘ ሪስክ ብዬ ዳታቤዝ ዴሞ ዳታ ሎድ ማድረግ እችላለሁ ማለት ነው። ይሄኛውም ትንሽ ደቂቃ ይወስዳል፣ እንጠብቀዋለን። እንደምንመለከተው የዴሞ ዳታችንን ሎድ አድርገን ጨርሰናል። ከዛ እስኪ ለምሳሌ ሴልስ ላይ እንግባና ዴሞ ዳታችንን ማየት እንችላለን ማለት ነው። ስለዚህ እነዚህን ይመስላሉ ሎድ ያደረጋቸው ዴሞ ዳታዎች። እንደምንመለከተው ነምበር አለው፣ ሲኮንሻል የሆነ ነበር፣ ሴልስ ነምበሮች ከሁለት ጀምሮ ኢንክሪመንታል በሆነ መንገድ አንዳንድ እየጨመረ ይሄዳል። ከዛ ክሬሽን ዴት አለው፣ ከስተመሮች አሉ እነማን እንደሆኑ፣ ከዛ ሴልስ ፐርሰን አለው፣ አክቲቪቲዎች አሉ፣ ካምፓኒው አለ፣ ቶታል ስታተስ ያሳየኛል ማለት ነው። አንዱን ከፍተን ብናየው ለምሳሌ ከስተመሩ የትኛው ማን እንደገዛን፣ ኤክስፓይሬሽን ዴቱ፣ የኮቴሽኑ ኤክስፓይሬሽን ዴት መቼ እንደሆነ፣ ኮቴሽኑ የተሰጠበት ቀን መቼ እንደሆነ፣ ፕራይስ ሊስት የትኛው ፕራይስ ሊስት እንደመረጠ እዚህ ጋር ያሳየኛል። ከዛ ፔመንት ተርም የትኛውን ፔመንት ተርም መምረጥ እንችላለን ማለት ነው እዚህ ላይ። እሺ ከዛ እዚህ ጋር እንደምንመለከተው ኮቴሽን ቴምፕሌቶች አሉት። የራሱ ሲስተሙ ይዞት የመጣው ቴምፕሌቶች አሉት። ከዛ ውስጥ ለምሳሌ ኦፊስ ፈርኒቸር ስል በኦፊስ ፈርኒቸር ስር ኮንፊገር የተደረጉ ፕሮዳክቶችን ያመጣልኛል ማለት ነው። እሺ እኔ ግን አልፈልገውም። ስለዚህ ግን ምንድነው ይሄ ቴምፕሌት አንድ ሴት አፕ ታደርጉና ያንን ቴምፕሌት ስትጠሩት ላይኖቹን ፕሮዳክት ላይኖቹን ራሱ ይዞላችሁ ይመጣል ማለት ነው። በዛ መሰረት መሙላት አይጠበቅባችሁም ማለት ነው ፕሮዳክቶችን። ስለዚህ ቨርቹዋል አሁን ይሄ ሁለት ፕሮዳክት ነው እየሸጥን ያለ ነው። ኳንቲቲ አለ፣ ዩኒት ፕራይሱ አለ። ታክሱን እዚህ ጋር እንጨምራለን 15%፣ እዚህ ጋር 15%። ዊዞልድ ካለን ዊዞልድ ኮንፊገር የሚደረግ ነገር ነው፣ እሱንም እንጨምራለን። ከዛ ቶታል እዚህ ጋር አለ፣ የታክሱ እዚህ ጋር አለ። ቶታሉ ይሄ ነው፣ ሳብ ቶታሉ ይሄ ነው። መጨረሻ ላይ ሴቭ አድርገን ሁለት ነገር ነው ይሄኛው ኮቴሽን ፕሪንት አውት አድርገን ፕራይስ መስጠት እንችላለን። ኮቴሽን ፒዲኤፍ ኮድ የምትለዋን ክሊክ አድርገን ኮቴሽን መስጠት እንችላለን ለክላይንቱ። ያው እንደምንመለከተው ኮቴሽናችንን አዘጋጅቶልናል። ኢንቮይሲንግ ኤንድ ሺፒንግ አድሬሱ ላለው ኮቴሽን ኤስኦ 002 የሚል አለ። ኮቴሽን ዴት አለው፣ ኤክስፓይሬሽን ዴት አለው፣ ሴልስ ፐርሰን አለ፣
ከዛ ዲስክሪፕሽኑ አይተሞቹ ማለት ነው ከነ ፕራይሱም አንታክስ ደግሞ ታክሱ ቶታሉ ይሄን ያሳየኛል። ከዛ ቅድም ስንነሳ ኮንፊገር ያደረግነው የፒዲኤፍ ቴምፕሌት ወይም ሌአውት በዛ መሰረት ፕሪንት አውቱን ያዘጋጅቶ ያሳየኛል ማለት ነው። በዚህ መሰረት ይሄኛውን ፕሪንት አውት አድርገን መስጠት እንችላለን ማለት ነው ለክላይንታችን ፕሪንት የምትለዋን ነክተን ኦር ደግሞ በኢሜይልም መላክ እንችላለን ማለት ነው። ስለዚህ ይሄ ከስተመር ኢሜይል ካለው ስንመዘግበው ከስተመሩን ኢሜይሉን በትክክል ከሞላ ነው ኦዱ ባይ ዲፎልት ኢሜይል ይልክልናል ማለት ነው። ከሲስተሙ በኢሜይሉ ኢንቮይሱን ኮቴሽኑን መላክ እንችላለን ማለት ነው። ስለዚህ ያው በዚህ አድሬስ ማለት ነው ሬዲማት 28 ምናምን ኤግዛምፕል ዶት ኮም አሁን ይሄ ኤግዛምፕል ስለሆነ አይልክልንም፣ ግን ትክክለኛ ኢሜይል ካስገባንለት እና ደግሞ አውትጎይንግ ኢሜይል ሴትአፕ ካደረግን ሲስተማችን ላይ መላክ እንችላለን ማለት ነው። ምናልባት የሚቀጥለው ቪዲዮ ላይ ይሄ አውትጎይንግ ኢሜይል እንዴት ነው ሴትአፕ የምናደርገው የሚለውን የምናይ ይሆናል። ይሄኛው ግን አሁን ለጊዜው በዚህ መሰረት ፕሪንት አውት አድርገን መስጠት እንችላለን ማለት ነው። ይሄኛውን ኮንፈርም እናርግና ወደ ሴልስ ኦርደር እንቀይረው። እንደምትመለከቱት ሴልስ ኦርደር ሆነ ማለት ነው። ዋንስ ሴልስ ኦርደር ከሆነ በኋላ ምንድነው የሚጠበቀው ስራ? ለፋይናንስ ኢንቮይስ ክሬት ማድረግ ማለት ነው። ኦር ደግሞ ለስቶር ላይ ላለ ሰው ዴሊቨሪ ማዘዝ ማለት ነው። ነገር ግን እንደምትመለከቱት ኢንቨንተሪ ሞጁሉ አልተጫነችም። ስለዚህ ኢንቨንተሪ ሞጁሉ ስላልተጫነች አሁን ዴሊቨሪ መስራት አንችልም ማለት ነው። ነገር ግን ኢንቮይስ የምትለዋ ችኛዋ አለችልን። ኢንቮይስ ስላለች ክሬት ኢንቮይስ የምትለዋን በተን ነክተን ኢንቮይስ ማዘጋጀት እንችላለን ማለት ነው። እዚህ ጋር ኢንቮይስ ብዙ ጊዜ ካሽ ሊሆን ይችላል ሴልሳችን፣ ወይ ደግሞ ዳውን ፔመንት ያለው ሽያጭ ሊሆን ይችላል። በክሬዲት ሴልስ ተሽጦ ዳውን ፔመንት በፐርሰንቴጅ ኦር ደግሞ በፊክስድ አማውንት መቀበል እንችላለን ማለት ነው።